ዋሸራ ኢንተርቴይንመንት እናትሽ ነኝ ቤት ገብተን እናወራዋለን። ምን ነው ልጄ ምን ነው ስቃይና በዛሽ? ሂጂ ግቢ። አረማ እናትሽ ሂጂ ግቢ። የኔ ልጅ እኔ እኮ አንቺ ህይወት እንዳይበላሽብኝ ስል ነው። እኔ ያለ አንቺ ማን አለ? አንቺስ ያለ እኔ ማን አለሽ ልጄ? እኔም ለአንቺ አንቺም ለእኔ እኮ ልክ እንደ ፍየል ጡት ሁለት ብቻ እኮ ነን ልጄ። ማን አለን? ሁለታችን ብቻ እኮ የምንኖረው። እኔ በስንት ስቃይ ነው ያሳደግኩሽ ልጄ። እስኪ የምንኖርበትን ቤት ይዩ፣ የምንኖርበትን ሰፈር ይዩ። እስኪ ንገረኝ ልጄ፣ ቤታችንን እያየሽው ነው አይደል? እዚህ ሰፈር እንዴት እንደምንኖር ታያለሽ የኔ ልጅ። እዚህ ሰፈር እኮ ማንም አይኖርም። ድህነታችን እኮ ነው እንደዚህ የሚያረግ ልጄ። አንቺ እንዳትጎጂብኝ ብዬ አንቺ ስቃይ እንዳይኖርብኝ ብዬ እኮ ነው ደፋ ቀና እያልኩ ምንም እንዳይጎልብኝ። የኔ ልጅ ምን አደረኩሽ? ምን በደልኩሽ ልጄ? አስከፍተሽኛል ልጄ፣ አሳዘንሽኝ የኔ ልጅ። ምን ጎደለብሽ? ያላባት እኮ ደፋ ቀና ብዬ ማሳደግሽ ነገ እንጂ የተሻለ ደረጃ ደርሰሽ ትጦሪኛለሽ ብዬ በማሰብ ነበር። ግን አይሆንም የኔ ልጅ። ምን አረጋሽ ነው በሀገሩ በሰፈሩ ሰው የምታሰድቢ? የኔ ልጅ ትማሪልኛለሽ፣ ታድጊልኛለሽ፣ ነገ የተሻለ ነገር ይኖርሻል ብዬ ነበር። ታዲያ ምኑ ጋር ነው መልፋቴ? ለምንድን ነው መልፋቴ ታዲያ? እማ ጨርሽ ሁሉ ጊዜ አንቺ የምትጨነቀው ስለሚበሉ ብቻ ነገር ነው። አንድ ቀን እንኳን ስለ ስሜቴ ተናግረሽ እንኳን አታውቂም። ባለፈው እንኳን ሜሮን ልነጠርታኝ በሩ ላይ እንኳን የወንድ ጫማ እንኳን ሳይ ምን እንደተሰማኝ እንኳን አታውቂም እማ። ወይ አባት የለኝ፣ ወይ ታላቅ ወንድም የለኝ። እኔ ግን እዚህ ማንም የለኝ፣ ብቸኛ ነኝ እማ። እንደምታስቢው እኮ አይደለም። ልክ እንደ ወንድምነት ነው እኮ እኔ የምቀርባቸው እነሱ። ወንድም፣ አባት፣ አጎት እንኳን የሚባል ነገር የለንም፣ ብቸኛ ነን። አንቺም ታገቢያለሽ ብዬ ብጠብቅ አታገቢም እማ። እኔ እኮ የምቀርባቸው እንደ ወንድምነት ነው እንጂ ዘላሉኝ አይደለም። እንዴት እንደምታሳድጊኝ እኮ አውቃለሁ እማዬ። እሺ ስለ አባቴ እንኳን ማወቅ እፈልጋለሁ። እሺ እማዬ ንገሪኝ፣ ንገሪኝ። ቀጥይማ ንገሪኝ የኔ ልጅ። ከአባትሽ ጋር ብዙ ጊዜ አብረን ኖረን፣ አባትሽ የኤሌክትሪክ ስራ ነበር የሚሰራው ልጅ። የቤታችንን ጓዳ ሞላ ሲል በዛው ቀረብኝ የኔ ልጅ። ቦዲ ውስጥ እንዳለሽ እንኳን አያውቅም ነበር። ምንማ ከዛሬ ነገ ሄጄ ልመርመር እያልኩኝ ቀድሞ አባትሽን አጣሁት። ምን ላድርግ ልጄ? አንቺም ያለ አባትሽ ቀረሽብኝ። ምን ላድርግ ታዲያ የኔ ልጅ? ምን አባቴ አቅማለኝ? አንዴ እንደው ተነጥቄያለሁ። ቢያንስ እንኳን አንድ ልጅ እንዳለችው ቢያውቅ ጥሩ ነበር የኔ ልጅ። ምን ዋጋ አለው? ምን ዋጋ አለው? እሺ ካልሽ ልጅ እንደ ወንድም ካሰብሻቸውማ ይሁን የኔ ልጅ። አንቺ እኮ አንዲቷን ፍሬህን አንዲቷን ልጅን እንዳላጣት ፈርቼ እኮ ነው ልጅ። እንደ ወንድሞችሽ ከሆነማ እኔም እኮ ደስ ነው የሚለኝ የኔ ልጅ።
በያታልቅሽብኝ እኔ ስስት ሽንኩርት ልከታትፍና ምሳችንን በልተን ወደ ገበያችን እንሄዳለን። እሺ እኔ ነኝ የምሰራው ካንቺሽ እማዬ እንብላ። ጨረስኩኝ። ደረሰ? አዎ። እሺ ኧረ እማዬ ቁጭ በይ። ኧረ እማ ቁጭ በይ። መቀለጃሽ እንኳን ቤቢ የኔ ልጅ እናቷ ግን እናቴ ትሙት የሌለ ሙር ታራምዳለች፣ አትነፋም ጭራሽ። ባለፈ ላይ ለቸከሷ ደወልኩላት ብዬ ከዛ ለምን እና የሌለ በቃ የሌለ ሙር ያራመደች አፋጠጠነች። ለቸከሷ ደወልኩ ብዬ በቃ ጭራሽ አትነፋም እናቴ ትሙት። እና ለምን ለጀረሷ እንደውላት ይሻላል ጀለስ? አዎ በቃ ስታይል ይመችሽ። አችኳ አንቺ ምርጥላ ደህና ነሽ? እና ማዘሯ አለች እንዴ? እና ብቅ ልበላ ማዘሯ ከሌለች መነሺ እንዴ? እና ምን ችግር አለው? ኧረ አንቺ አራዳ ልጅ በቃ በሚለው ብለን እንሄዳለን። አያሳስብም፣ ችግር የለውም። አይ አራዳ ልጅ ይመችሽ በቃ ምንም አንቺ ምርጥላ ለማዘርሽ ሆነ አላቀፈላ አርጅሽ። ኧረ ተጠይሎም አንቺ እኔ በርቀቶኛ ገትና አቀበላታለሁ። እኔ በርቀቶኛ ናነካ ሾክ ሾክ አረጋችኋል። እሺ በቃ አንቺ ግን አንቺ ጫካ አያስፈራም እንዴ? አንቺ አትምንሽ ነው ዝም ብለሽ እንቃሰ። ኧረ እባክሽ አስተካክሽኝም ብዬ ተስፋ አደርጋለሁ። አንቺ ነኝ መስተካከሉ ጥቅም አገኛለሁ። ኧረ ላስጀርሶችን አይሽ። ኧረ አንቺው እዛ ጋር ቀባላስቲ ሙዳታ ታዳል የነነሽ። ኧረ አንቺ ግን ፈራው ማርያም። አንቺ ማክሰት አስልጫልሽ ልጅ አንቺ ባለፈው እኮ ማዘሮ የሌለን የገጀረችው እናቴ ትሙት። አንተ እንደዚህ ትላለህ እንዴ? እኔ ቤት አስገብታ በስማ አንተ ብትበታኛ ይሻላል ነው። እንደዚህ አይነት ሙድ የምታራም እንዴ? ከተማ አይደል እንዴ ያለች? ኧረ በእናትህ ተዋት። አንተ መካከረችኝ ስታጥግ። ኧረ በስማ ምን አይነት መኪና ነው ደግሞ? ኧረ እባክህ ተዋት። ከእሱ ጋር ትይኝ ነው። እባክህ ተዋት። ኧረ ሙድ አትያዝ
እና ፒስ ነው? አዎ ፒስ ነው። ኧረ እናቴ ትሙት የሌለ ነው ሰሞኑን የናፈቅሽኝ። እንደዚህ አይነት ነገር ግን ሁለተኛ እንዳይደገምሽ እሺ? ስታይ በቃ ያረድ ልጅ ኧረ የሌለ እየደበረኝ ነው ግን። ኧረ አንተ አይደብርህ ተላበል። አይ ኧረ በልሽ ችኮ በቃ እንዳይደብርሽ። ኧረ አንተ ግን እሺ በቃ አይ በቃ አራታችሁ ዘባይ መጣና አንተ ምን ሸቢ በቃ ጀሞ እናንተ በዚህ ተቀንጠሱ፣ እኛ ደግሞ በዚህ እንቀንጠሳለን።